ሰላም ሰላም ውድ የመቅዲ ዩቲዩብ ተከታታዮች እንዴት ናችሁ? ሁሉ ሰላም? በእኔ ጋር ሁሉ ሰላም። ባለፈው የአማዞን አከፋፈት ሰርቼ ነበረ ማለት ነው እና አብዛኞቻችሁ ቪዲዮ በደንብ ግልጽ አልሆነልንም ብላችኋል እና አሁን ደግሞ የአማዞን አከፋፈት ደግሜ እሰራላችኋለሁ ማለት ነው። አብዛኞቻችሁ በኮሜንት ላይ ቪዲዮ ግልጽ አይደለም ብላችኋል። ስለዚህ አብረን እንከፍተዋለን። እኔ አልከፈትኩም፣ በአዲስ አሁን ከእናንተ ጋር ነው የምከፍተው ማለት ነው። ይሄ አዲስ ስልክ ስለሆነ ማለት ነው። ስለዚህ አብረን እንከፍታለን። እዚህ ታች ላይ ዩ የምትላለች ማለት ነው። እሷን አንድ ጊዜ እንነካለን። እንደዚህ ያመጣልናል ማለት ነው። እንደዚህ ምርጫ ይሰጠናል። ስለዚህ አዲስ ነው የምንከፍተው። እዚህ መጀመሪያው ላይ ነው የምናደርገው ማለት ነው። እዚህ ሁለተኛው ላይ ካደረግነው ከአሁን በፊት ከፍተናል ማለት ነው። ኮድ ይጠይቀናል። ስለዚህ አዲስ ነው የምንከፍተው። እዚህ መጀመሪያው ላይ እናደርጋለን፣ ክሬት ኒው አካውንት የሚለው ላይ ማለት ነው። ከዛ እንደዚህ ያመጣልናል ማለት ነው። እዚህ ጋር ስልክ ቁጥራችንን እናስገባለን። ወይ ስልክ ቁጥራችንን ወይ ኢሜይላችንን እናስገባለን ማለት ነው። ከዛ ኮንቲኒው እንለዋለን። ከዛ በኋላ እንደዚህ ያመጣልናል። እንደዚህ ሲያመጣልን ፕሮሰስ ቱ ክሬት አን አካውንት የሚለውን ነው የምንነካው፣ እዚህ ጋር ያለው ማለት ነው። ከዛ በኋላ እንደዚህ ያመጣልናል። እንደዚህ ሲያመጣልን ስልክ ቁጥራችንን እናስገባለን። እዚህ ጋር ስልክ ቁጥራችንን እናስገባለን። እዚህ ጋር 966 የሚል አለ። ለምሳሌ እናንተ ሳውዲ ከሆናችሁ ኤስ966 የሚለውን ኮድ ነው የምትጠቀሙት። ዱባይ ከሆናችሁ ወይ ሌላ ሀገር ከሆናችሁ ደግሞ እዚች ጋር ቀስቷን ስትነኳት የሀገር ዝርዝር ያመጣላችኋል ማለት ነው። ስለዚህ ባላችሁበት ሀገር ኮድ ታደርጋላችሁ። እኔ አሁን ሳውዲ ስለሆንኩ 966 ነው የሚለው። እዚህ ጋር ስሜን አስገባለሁ። እዚህ ጋር ደግሞ እዚህ መጀመሪያው ላይ ይቅርታ ስልኬን አስገባለሁኝ። እዚህ ጋር ስሜን ከነ አባቴ ያስገባለሁ። እዚህ ጋር ፓስዋርድ እሰጣለሁ ማለት ነው። ስልክ ቁጥራችሁን ስታስገቡ ዜሮን አታስገቡም፣ 5 ብላችሁ ነው የምትጀምሩት። ከዛ ስሜን አስገባለሁ። ከዛ እዚህ ጋር ፓስዋርድ እሰጣለሁ ማለት ነው። ፓስዋርድ ስትሰጡ ማወቅ ያለባችሁ ዋናው ነገር ፓስዋርዱ ጋር ነው። ፓስዋርዱ አንደኛ ነገር 6 መሆን አለበት፣ 6 ቁጥር ማለት ነው። ፓስዋርድ ለማንኛውም ነገር ፓስዋርድ ስትሰጡ 6 ቁጥር ነው መሆን ያለበት። ወይ 4 ቁጥር ወይ 3 ቁጥር ብትሰጡት ሊያስቸግራችሁ፣ ፓስዋርድ ላይሆንላችሁ ይችላል፣ እሺ ላይላችሁ ይችላል፣ ላይከፍት ይችላል ማለት ነው። ስለዚህ እዚህ ጋር ፓስዋርድ ስትሰጡ ይሄው እዚህ ጋር ጽሑፍ አለው 6 መሙላት አለበት ይላል እዚህ ጋር ማለት ነው። እና 6 ካልሆነ ላይከፍትላችሁ ይችላል። የግድ ፓስዋርዳችሁ 6 መሙላት አለበት። ስለዚህ እኔ የራሴን ፓስዋርድ እሰጣለሁ። ፓስዋርድ ሰጥቼዋለሁ ማለት ነው። ስለዚህ እዚህ ጋር ቫሪፋይ እለዋለሁኝ። እዚህ ጋር ታች ላይ ፓስዋርዳችሁን ሴቭ ታደርጋላችሁ። እንደዚህ ያመጣላችኋል። ከዛ በስልክ ቁጥራችሁ ኮድ ይላክላችኋል። ከላይ ርሳላ ቤት ማለት ነው፣ በሜሴጅ ኮድ ይላክላችኋል። ኮዱን ታስገባላችሁ። የመጣላችሁን ኮድ እዚህ ላይ ታስገባላችሁ። ከዛ በኋላ እዚህ ጋር ክሬት የሚለውን ትነካላችሁ ማለት ነው። ኮድ ካልመጣላችሁ ድጋሚ እዚህ ጋር ሪሴንድ ትሉትና ድጋሚ ታስልካላችሁ ማለት ነው።
ይሄው ከፈተ ማለት ነው። ከፈተ ኮንቲኒው ቱ ሾፒንግ ለመግዛት ማለት ነው። ከፍቷል። ቀጥታ ገብታችሁ የምትፈልጉትን ነገር መምረጥ ነው። እንደዚህ ይከፍትላችኋል ማለት ነው። ቪዲዮውን በስነ ስርዓት እስከ መጨረሻ እዩትና ክፈቱ። የምትፈልጉትን ነገር እንደዚህ ትመርጡና አጠላለቡ ማለት ነው። ከተከፈተ በኋላ በጣም ቀላል ነው። ከዛ በኋላ ሎኬሽኑን መሙላት ነው። በድጋሚ ሎኬሽን አሞላል ደግሞ እንዴት እንደሆነ ቪዲዮ ሰራላችኋለሁ ማለት ነው። ለምሳሌ አሁን እኔ ይሄንን ብፈልግ ይሄንን ነገር ብፈልግ ማለት ነው። ይሄንን ሽቶ ብፈልግ አሁን ምን አደርጋለሁኝ? እዚህ ጋር ነው ማለት ነው። ቆርጥ አጠራቅማለሁ ማለት ነው። ወይም ደግሞ ማለት ነው ወዲያው እንዲመጣላችሁ ከፈለጋችሁ አሁን ለምሳሌ እኔ አሁን ጠልቤ ወዲያው አሁኑኑ ማለት ነው ከ30 ደቂቃ በኋላ ወይም ወዲያው እንዲመጣልኝ ሳይቆይ ማለት ነው ከፈለኩኝ ይሄንን ነው። ይሄ አሁን እንደ መግዛት ማለት ነው ባይ ነው። ይሄ ደግሞ የላይኛው ማጠራቀም ነው። አጠራቅማችሁ አንዴ መጥለብ ነው ማለት ነው። ስለዚህ ወዲያው እንዲመጣላችሁ ከፈለጋችሁ እዚህ ጋር ማድረግ ትችላላችሁ። አስቸኳይ ነገር ከሆነ ማለት ነው። አጠራቅማችሁ ከሆነ ደግሞ እዚህ ጋር ሳጥን ውስጥ ታጠራቅማላችሁ። አሁን ይሄንን እንደዚህ ሳጥን ውስጥ አጠራቅማለሁ ማለት ነው። የምትፈልጉትን ነገር እየመረጣችሁ ታጠራቅማላችሁ። ለምሳሌ ዝም ብዬ ላሳያችሁ። ዝም ብዬ ላሳያችሁ ለእናንተ ለማሳየት ያክል ይህንንም እንደዚህ ከዛ ያጠራቀምኩት እዚህ ውስጥ አለ ማለት ነው። እዚህ ሳጥኗ ውስጥ አሁን ይሄንን አጠራቅም ያለው ከዛ በኋላ ምን አደርጋለሁኝ? ሎኬሽን አሞላሉን በድጋሚ ቪዲዮ እሰራላችኋለሁ። እንደገና የሆነ ነገር ገዝታችሁ ካልተመቻችሁ መመለስ ትችላላችሁ። በ15 ቀን ውስጥ ይመለስላችኋል። እንዴት እንደምመልሱ ደግሞ ቪዲዮ እሰራላችኋለሁ። ሎኬሽኑን በሌላ ቪዲዮ እሰራላችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ዩቲዩቤን ሰብስክራይብ አድርጉ።